እስካገባሽበት ድረስ ሰይድ ሸውዶ አላገባሽ፣ አታሎ አላገባሽ፣ ሚስት የለኝም አላለሽ፣ ልጅ የለኝም አላሽ፣ ፈልገሽ ነው የገባሽው። ታይ ልጅ አለው ይቅርብሽ ስትባይ ችግር የለውም እወጣዋለሁ ስላልሽ ታወጪው። እኔ እንዳንቺ ክፋት ቢሆን ማለት እሰይ ደግ አደረገ ይቀጥቅጥሽ የታባሽ እልሽ ነበር፣ ግን አልልሽም። ምክንያቱም እኔም ሴት ነኝ። ሴት ደግሞ አትመታም። ሆነ ሴት ነው በቃ የምወደው ሀገር እዛ ሄዳለሁ ማለት ነው። እና ለማንኛውም ቱርክ ስላልኩ ደግሞ ቱርክ ብረር አልኩ። እሺ ቱርክ ሂድ ሳልሄድ በፊት እንግዲህ እኔ አለው እዚህ ነኝ ያለው ቱርክ ብሄድ እኔ ተጠያቂ አይደለሁም ማለት ነው። ለማንኛውም እኔ ይደብድብሽም ይቀጥቅጥሽም ይሰባብርሽም ሱመያ ተጠያቂ አትሆንም። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ማን ነበረ ስሟ ጠፋብኝ። የሰይድ ሚስት ማለት ነው እንዴ። እኔ ተመካክራችሁ ስሩልኝ ብያለሁ። እኔ ተመካክራችሁ አንቺ የውሸት ማለት ነው ሲፈጠር የውሸት ውጭና ሱመያን ወዳለው በይ እምቢ እኔ አልፈልግም። ዙሮ ጣውንት ነሽ፣ ጣውንት መሆንሽ ይታወቃል። እኔና አንቺ እኮ አይደለም አሁን ላይ እንደዚህ ዝም ብለን እየተከራከርን ማለት ነው። እንደው ብንገናኝ እንኳን ምናልባት ላንስማማም ልንፋጅም ልንደባደብም ሁሉ እንችላለን። ስለዚህ መብትሽ ነው። አልፈልግም ማንም እኮ አይፈርድብሽም ባንቺ። እንደውም በሰይድ አስገድዶ ደብድቦሽ ሱመያን ወዳታለሁ በይ ምናምን ብሎ ከሚያስብልሽ ማለት ነው አልልም ብትይና እንደዚህ እያለኝ ነው ብትይ ሰው ላንቺ ነው የሚያግዘው። ምክንያቱም መብትሽ ነው። ባልሽ ነው፣ አግብተሻል። በባሌም በቦሌም አግብተሻል። እሱን በቃ አልልም ሱመያን እንዴት ነው መወዳት? እኔ ያገባሁት አንተን ነው። አንተን እስካገባው ድረስ እኔ እስከ ሱመያ አይደለም ለሱመያ ብዬ አይደለም በረኪና የጠጣሁት። እኔ ለልጆች ብዬ አይደለም በረኪና የጠጣሁት። ያገባሁት አንተን ነው። አንተን እስካገባው ድረስ ደግሞ እምወደውም አንተን ነው፣ የምኖረውም ለአንተ ነው። እኔ ስለ ሱመያ ምን አገባኝ ብለሽ መከራከር ትችያለሽ። ራስሽ መሆን ትችያለሽ። ግዴታ ማስመሰል አይጠበቅብሽም። አስመሳይ ስለሆንሽ ነው እንጂ ማለት ነው። አሁን ወጥተሽ እኔ ምን አገባኝ? ይሄንን ቪዲዮ ራሱ በይ ብሎሽ ቢሆን ምን አሳውቀኝ? እኔ እዛው እንደ ፍጥርጥራችሁ እንደ ከኔ ውጡ። እኔ እኮ የራሴን እኔ እኮ ነግራችኋለሁ። እኔ እየተዝናናሁ በእናንተ ላይ ስራ እየሰራው ነው። ተውኝ። እኔ አንቺ ሞንሽ ባሽ ይኸውልሽ፣ አንቺ ነኝ ስላልሽኝ አልመጣም። አንቺ እንዳትመጪ ሱመያ ስላልሽኝ አልቀርም። ገብቶሻል? አንቺን ፈርቼም አይደለም የቀረሁት፣ አንቺን ጠልቼም አይደለም የቀረሁት። አንቺንም ወድጄም በምንም በኩል አንቺ መምጣት ፈልግ አንቺ አትከለክይኝም። ከሰይድ ጋር መታረቅም ብፈልግ አንቺ የሚመለከትሽ ጉዳይ አይደለም። ምክንያቱም እኔ ከአንቺ ላይ አልወሰድኩትም። ስለዚህ መፍትሄ ነው። ሰይድን በፈለኩት ጊዜ መታረቅ መፍትሄ ነው። እኔ አሁን መጥቼ ከሰይድ ጋር መታረቅ እፈልጋለሁ ካልኩኝ አንቺ የሚመለከትሽ ጉዳይ የለም። እንደ ሚስት ነኝ አንተ እኔ ሚስት ነኝ ካልሽ ከባልሽ ጋር ከዛው የምትጨርሹን ጣጣ ጨርሺ። እሱ የአንቺና የሰይድ ጉዳይ ነው። እኔ አያገባኝም እንጂ እዚህ መጥቼ አዩ እንዲያርካት አንቺ ነገ ተነስተሽ ብጠፊ እንዳፈልጋት አለውም የራስ ጉዳይ ይፈልጋት እንዴ። አትጨቅጭቅኝ። እኔ ሁለተኛ ባል አረግሽኝ እኮ አንዴ ወዳታለሁ አንዴ ምን አገባኝ እኔ። ራስሽ ነው ሲፈጠር አንቺ ራስሽ መያዝ አለብሽ። ከዛች ልጅ ጋር ጸጉር ቀይ ካላት ልጅ ጋር የሆነ ነገር ሲሰሩብሽ ቀባጠርሽ። ራስሽ ነሽ ቀባጠርሽው። አንቺ ባልሽ ዩቲዩበር ነው። ምናልባት ካሜራ አስቀምጦ ቢሆንስ አንቺ ራሱ ካሜራ ደብቀሽ ሌላ ነገር የቀረጽሽ ሴትዮ ሰይድ ደግሞ ለብሰሽ እንደሚቀርጽሽ እርግጠኛ መሆን ነበረብሽ። አንቺ ራቆት የቀረጽሽው እሱ ለብሰሽ እንዴት አይቀረጽሽ? ስለዚህ ስትወጭ ሰው ስታገኝ ዞር ብሎ ሰው ካሜራ ያያል። ምናልባት ፕራንክ ሊያደርገኝ ይሆን ይላል። አንቺ ዝም ብለሽ አፍሽ እንዳመጣ ትቀባጥራለሽ። ራስሽን ያዢ። እኔን አትውቀሽኝ እዛው እንደ እስኪ ለማንኛውም ማለት ነው ወደ ጉዳዩ ገባሁባችሁ። ሱመያ ምን የቀባጠረሽ ነው እንዳትሉ። ያላያችሁ ካላችሁ እንግዲህ ባለፈው ተሳስታ በረቀቀችው ቪዲዮ እኔ ወጥቼ መልስ ስሰጥ ለምን ሰጠሽ ቢቢቢቢቢቢ ያለሽ ማለት ነው። እኔ ሰራውኝ ተሳሰታችሁ። የኔ ንጹህነት ፈጣሪ አጋለጣችሁ። ወጥቼ ለካን ውሸት ነው ወይ ብዬ መስራት ምንድነው ጥፋቱ? የእናንተ ጉዳይ ነው። እኔም ከተሳሳኩኝ ነገ ወጥተሽ ሱመያ ለካን ውሸት ነው ማለት እኮ ትችላላችሁ። ይሄ የራስሽ ጉዳይ ነው። አንቺ ራሳችሁ ስትቆርጡ ቪዲዮን ከቀረጻችሁ በኋላ ስትቆርጡ ቼክ ማድረግ የእናንተ ፈንታ እንጂ እኔ ፈንታ አይደለም። እሺ መስራት ካልቻላችሁ ደግሞ ይተውት። ዩቲዩብን ራሳችሁ ናችሁ ከመጀመሪያው ጀምሮ እየተጃጃላችሁ እዚህ ዩቲዩብ ላይ የመጣችሁት እንዴ። እኔ በእናንተ የተነሳ ጨጓራ ይልላት እንዴ። እኔ ልጆች አሳዳጊ ነኝ። እኔ እንዳንቺ አውደልዳይ አይደለሁም።
በየመንደሩ እየዞር አላውደለድል በየመንደሩ እየሄድኩኝ ወሬ አለቃቅም እንዳንቺ እንዴት እኔ ቢያንስ ሀገር በሀገር ብዞር ነው እንጂ መንደር ለመንደር አልሄድም። ለማንኛውም እስኪ ቪዲዮዋን እንየው። እኔ አሁንም ነገም የምለው ነገር ምንድነው ሱመያ አንቺን ለማግኘት ሲል እሱ እኔን ማሰቃየት የለበትም። አንቺ ደግሞ ይሄንን ተረድተሽ መምጣት አለብሽ። አሁንም ደግሞ ይሄን ቪዲዮ ሲያይ መጥቶ ይደበድበኛል አውቃለሁ። መጥቶ ሊቀጠቅጠኝ ይችላል፣ ሊቆጣኝ ይችላል። እኔ ግን እሱ ሳይመጣ ደግሞ ይሄን ቪዲዮ ለቀዋለሁ፣ ታይዋለሽ። አንቺም ገባሽ? እኔ በአንቺ ምክንያት መደብደብ የለብኝም። በቃ የልጆቹ እናት ነሽ፣ ልጆቹን ይዘሽለን ነይ እንዴ። እሱ እኮ አንቺን ብቻ አይደለም እያጣ እየተሰቃየ ያለው እኮ ልጆቹንም ነው እንዴ። በቃ እንተሳሰባ። ጠፋሽ፣ በቃ ጠፍተሻል፣ ብዙ ጊዜ ጠፋሽ፣ ልናገኝሽ አልቻልንም። አሁን ደግሞ ጭራሽ ደግሞ አንቺን ለማግኘት ሲል እኔን እኮ እንደዚህ በካቴና እኮ እኔን ማሰር ነው እኮ የቀረው። እንደዚህ በካቴና እኔን አስሮኝ እግሬን አስሮኝ እየደበደበ ሱመያ የኔ ቆንጆ ሱመያ የኔ ውድ እንድል ነው የሚፈልገው። አይሆንማ፣ ስለማይሆን ነው። ታዲያ እኔ ምን አገባኝ አዩ፣ ምን አገባኝ እንዴ? አንቺ ወደሽ እስከገባሽበት ድረስ ሰይድ ሸውዶ አላገባሽ፣ አታሎ አላገባሽ፣ ሚስት የለኝም አላለሽ፣ ልጅ የለኝም አላሽ፣ ፈልገሽ ነው የገባሽው። ታይ ልጅ አለው ይቅርብሽ ስትባይ ችግር የለውም እወጣዋለሁ ስላልሽ ታወጪው። እኔ እንዳንቺ ክፋት ቢሆን እሰይ ደግ አደረገ ቀጥቅጥሽ የታባሽ እልሽ ነበር፣ ግን አልልሽም። ምክንያቱም እኔም ሴት ነኝ። ሴት ደግሞ አትመታም። እውነቴን ነው። ሴት ልጅ የምትመቱ ወንዶች እጃችሁ ይቆረጥ ከሁለት። እውነት ሴት ልጅ አትመታም። ወላሂ ሴት ልጅ በቃ በቻላችሁ አቅም ወይ ንገሯት። ነገሩ አዩ ከመናገር ጠንቧ ነው የሚቀድመው። ግን በነገራችን ላይ ሴት ልጅ አትመታም ሲፈጠር። እንደ አህያ ዝም ብሎ የሚቀጠቀጡ በቃ ዝም ብለው ነው እንደዚህ። እኔ እንጃ እኔ አላቅም ምን አይነት ወንዶች እንደሆኑ በዛ ላይ በአሁኑ ዘመን ማለት ነው። እና አዩ የሚደበድብሽ ከሆነ ወደሚመለከተው አካል መሄድ ያለብሽ፣ ወደ ሱመያ አይደለም። እኔ ሰይድ ቢደበድብሽ ምንም ላደርግልሽ አልችልም። ወይ ሂጂ አመልክቺ፣ ህግ ባለበት ሀገር ለምን እደበደባለሁ ብለሽ ባሌ እየደበደበኝ ነው ብለሽ ማመልከት መፍትሽ ነው። ከዛ አሳስሪው፣ አስጠፍሪው። ግን እኔ ሱመያ ምንም አይደለም፣ ምንም ላደርግልሽ አልችልም። እኔ ሱመያ እየተደበደበች ነው ሳይ አዩዬ እየተደበደበች ነው ብዬ ላጥ ብዬ እንድመጣ አሰበሽ። አንቺ ራሱ አሁን እዚህ መንጣት አለብሽ። በቃሽ ነይ። እኔ እየተደበደብ ቀልድ ነው እንዴ እናንተ የምታወሩት? ቆይ ግን እኔ እኮ አንዳንዴ ማለት ተጽፎ የሰጥሽላ ነው መስሎኝ። ይሄንን በይሺ እንዳትሳሳች ምናምን የተባለ ስትፈልጊ ታያለሽ፣ ምንም እንባ ሳይኖርሽ ስትፈልጊ ወተሽ እንደፈለግሽ ትኖራለሽ። አሁን እንደው ሱመያ ትመጣለች ብለሽ አስበሽ ነው እምመጣ ይመስልሻል? አንቺ ሴት እንዲደበድብሽ አልፈልግም። ለምን? እኔም ሴት ስለሆንኩኝ። ግን እንደው ባንቺ አስተሳሰብ እዚህ ዩቲዩብ ላይ ራሱ ወጥቶ ቢደበድብሽ ለኔ ፕራንክ የሰሩት ያዘጋጁት ነው ብዬ አስባለሁ እንጂ አልመጣም። እውነት እንኳን ቢሆን አልመጣም። እንኳን በውሸት እየሰራችሁ ማለት የእውነት እንኳን ቢሆን አልመጣም። እንዴ ምን በወጣኝ እንዴ? ከአንቺ ጋር ኑሬ ሰላም ይልጣ እንዴ? እኔ ሻመት አልኖር እንደገና ተወልጀባት እዚች አዶናያ ላይ አልመጣ። ከአንቺ ጋር ምን እንግብግብ አደረገኝ እንዴ? ለዚህ ነገ ልሙት ዛሬ ልሙት ለማላቀው እድሜ ሁለተኛ ሚስት ሁኜ ምን በወጣኝ የምንገበገበው እንዴ? ዝሮ ለሆዴ ነው እኮ የምሰራው። ወይ ግፋ ቢል ወይ ቤት ለመስራት ነው የምሰራው። ከዛ ውጭ ምንም አላረግም። ዶንያን አልገዛም። ጀነት በሰማይ ላይ አልገዛም። ከእናንተ ጋር ከሁለታችሁ ሁለተኛ ሚስት ለምን ብዬ ነው የምሆነው እንዴ? ለምን ምን በወጣኝ? የትም ቢሄድ የትም ሰው ይኖራል እየተባላን አሁን እኔና ዩ እኮ ግርም ሲል እኔና ዩ አሁን አንድ ላይ ሆነን ነይ ትላለች። ብሄድ እኮ እንዲህ አንቃል ተንጠልጥለኝ እኮ ነው ብሄድ እንዲህ ንቀንተር ግን እንደዚህ አንቀል ምን አባሽ አመጣሽ ትላለች። በጣም ወይኔ እሱ ራሱ ቆሟል ከኋላ እንዴ? ይሄኔ ቆሟል እሱ ራሱ ቆሞ ነው አንቺን እንደዚህ በሺ የሚልሽ ነይ ባያትሽ ምናምን እንጂ አንቺ የኔ መምጣት አትመኝ። ሁለተኛ ነገር ደግሞ ሱመያ የኔ ቆንጆ የኔ ምናምን በይ እንድላ አትበይ። እንዳ አንቺ ቆንጆ ስላልሽ ቆንጆ አልሆንም፣ አንቺ አስቀያሚ ስላልሽኝ አስቀያሚ አልሆንም። ሁሉም ኸልቃላ ቆንጆ ነው።
አላህ የኸለቀን የሰው ፍጡር አይደለም ሰው አልፈጠረን የምንኖረውም በአላህ እጅ ነው የምንሞተውም በአላህ እጅ ነው ስለዚህ አንቺ ዝም ብለሽ አትምጣጭ ባልሽን መስመር አስዘዋለሁ እንዳልሽ መስመር አስጂ እኔ ሱመያ ላይ የሆነ ቢቢቢቢ እንደምን አትበይ መልስ አንቺ ለተሳሳሽው ነገር መልስ ሰጠው በቃ አለቀ እዚህ መተሽ አትንጫጭብኝ ይሄ ሰለቸሽኝ አሁንስ እፍ ምን ነው ሸዋ አበዛሹ በዛ መስማጭ ከሆነ ነኝ ምን እንደ ህፃን እዚህና እዛ ያልሽ ከሀገር ወደ ሀገር ወዲና ወዲ ያሯሩጥሻል ማልጀቹዳ ሲፍ ጀደኒ ዱ ቀባ ኦፍሬቡ ቀባ አገሳ አን ሲፍ ጀት ሬባሙ ቀቡ ዱን ቀቡ ስላሰው ያን እዛ ቪዲዮ ላይ ስለሰራ አይደለም የተናደድኩት ሱመያ እዛ ቪዲዮ ላይ ስለሰራሽ ነው የተናደድኩት ምክንያቱም ሰይድ ለሷ ብሎ ነበር ያንን ቪዲዮ እንድሰራ ያደረገኝ ስለሚስቴ መጥፎ ነገር ስታወሪ እንዳትሰማሽ መስማት አልፈልግም ስላለኝ ያን ቪዲዮ ሰራው ያን ቪዲዮ ሰራው ከቤዛ ጋር ፕራንክ አድርገውኝ ነበር ውጪ ፕራንክ አድርገውኝ ነበር አይታችኋል እናንተም ፕራንክ አድርገውኝ ከቤት ስንመለስ ማታ ደብድቦኝ ከታረቅም በኋላ ነው እሱን ቪዲዮ ሰራን እያስፈራራኝ ሱመያ እንዲ እያልሽ ስሪ ብሎኝ እያስፈራራኝ ነው የሰራሁት ደብድቦኝ ከታረቅም በኋላ እንደዚህ አርጊ እኔ ባንቺ ምክንያት ነው ሚስቴና ልጆቼ እየራቁኝ ያሉት ባንቺ ምክንያት ነው ስለዚህ ይሄን ቪዲዮ እንዲያርገሽ መስራት አለብሽ ብሎ እየነገረኝ የሰራው ለምን እሷን ማጣት ስለማይፈልግ ከሷ መለያየት ስለማይፈልግ አሁን እንዲገባሽ ምፈልገው ይሄን ቪዲዮ ኤዲት ያደረኩት እኔ ነኝ ድሮ ሰይድ ነበር ኤዲት የሚያደርገው ይሄን ቪዲዮ ኤዲት ሳረግ በስተት ያቺ ቪዲዮ ገባች ህዝባየ የመጀመሪያሽ ነው ኤዲት ስታረጊ ለዚህ ይሄ ቪዲዮ ተለማመጅበት ብሎ ሰጥቶሽ ነው ግን ጥያቄው ነበር ማለት ነው እኔ አሁን ያንቺን ቪዲዮ እዚህ ጋር መጥቼ ይው ምናምን አለ እዛ ቪዲዮ ላይ አይታችሁ ከሆነ አንቺ ነሽ ሰይድን ያስፈራራሽው እሱ ነው አንቺን ያስፈራራሽ እንደዚህ ግርሽን ሰቅለሽ ሰይድ ናግባ ከዛ ጨምሪበት እንደዚህ በይ ድምጹ ኖርማል ድምጽ ነው አይ እንደዚህ በይና ጨምሪበት እኔ መጥቼ እንደማላቅ ሰይድ መጥቶ አያውቅም ባንቺ የተነሳ አኩርፎኛል በይ ያኔ ድምጹ በደንብ ያስተው እንደተናደደ ጨምሪበት እንደዚህ በይ እንዴ እዚህ ቤት መጥቻ አላቅም መጥቶ አያቅም ተጣልተናል ባንቺ የተነሳ ሚስቴን እያጣው ነው ብለሽ በይ ነበር ሰይድ ቢናደድ በነገራችን እንደዛ ነው የሚለው ለምን እንደሚቆርጠው ስለሚያውቅ እንደዛ ነው የሆነ ነገር ሲል እንደዚህ በሉ ይላል ማለት ነው እንጂ ሰይድ ፊቱ ሁለት አይደለም ሲናደድም ፊት ለፊት ነው የሚናደደው በዛ ሰዓት ግን እሱ ሳይሆን እያስፈራራሽ ያለው እንግዲህ ሰው የሚያየው ነው የሚፈርደው እንግዲህ ከጀርባ ካሜራ የሰይድ ፊት እንዴት እንደሆነ ማየት አንችልም ማለት ነው ግን ያንቺ ፊት ነው ያየን ነው ካሜራ ፊት ለፊት ሲተደቅነ አጠራርሽ ራሱ ለየት ያለ ነው ሰይድ ናግባ አይ እንደዚህ ያለ ሰይድ በስነ ስርዓት ነው ያስረዳሽ ነበር ወይ ደግሞ እኔ ሲፈጠር ማለት ነው ደበደበኝ የምትይው እኔ ምንም አይዋጥልኝ ወይ አሁን በቃ እንደ ፈጣሪ ያጋልጧቸው አይደል ዝም ቤታቸው አሁን ራሱ እንደዚህ አሁን ነገ እኔ በሚሄድ በቃ አይደለም በቪዲዮ ሰድባኝ ዝም ያላላት በአካል አግንታይ ብሰድበይ በአካል የሆነ ነገር ብታርግ ሰይድ አይለቃትም ብያስቤ በሙሉ ልብ ተደናድኜ ወደ እናንተ እንድመጣ ነው በእናንተ ቤት ባናታችሁ ሁለታችሁ እንዴ ብትዘቀዘቁ አላምናችሁ እዛው እኔ ምን አገባኝ እኔ ተናግሬያለሁ እኔ በእናንተ ላይ እናንተ ቪዲዮ ሲሰሩ ተሳሳታችሁ አልተሳሳታችሁ እኔ አይመለከተኝም ገንዘብ የሚያመጣልኝ ነገር ነው ወጥቼ ሰራበታለሁ በቃ እንዴ እናንተ ብትሳሳቱ ባትታሳሱ እኔ ምን አገባኝ እኔ ብሬን ልጆች ለማሳደገው ብሬን እየቆጠርኩኝ ቁጭ እላለሁ እኔ አያገባኝም እንዴ አዩ አንቺ ባሌንም ቀምተሽኝ ዝምማ ልልሽም ስራ ልስራብሽ እንጂ አሁን አንቺ ዶላር እያመጣሽልኝ ነው ስለዚህ ድጋሚ እንዳያሳስተሽ ዱአ አረጋለሁ ድጋሚ ተሳስተሽ ሰው ሸር አድርጎ ያርግልኝ ትልቅ ነገር ተሳሳቺ ሌላ ምንም አይደለም እኔ ምን አገባኝ እኔ አትመጭም እንዴ አይበቃሽም እንዴ አገር ላገር ገና ያልኩት ገና አሁን ቻይና ራሱ ሰው ባቅ ቻይና ሄዳለሁ አሜሪካ ሰው ባቅ አሜሪካ አሜሪካ እንኳን ለጊዜው ይብራብ ግን እንትን ነው መሄድ ፈልገው ምን ነበር ቱርክ ነው መሄድ ፈልገው ለጊዜው ማለት ነው
ቱርክ ያው ሰው አላቅም እንጂ ቱርክ ሄድ ነበር። ቱርክ ደስ ይለኛል። ለምን እንደሆነ እንጃ የቱርክ ፊልም ስለማይሆን ምናምን አላቅም። ቱርክ ነው በቃ የምወደው ሀገር፣ እዛ ሄዳለሁ ማለት ነው። እና ለማንኛውም ቱርክ ስላልኩ ደግሞ ቱርክ ብረር አልኩ። እሺ ቱርክ ሂድ ሳልሄድ በፊት እንግዲህ እኔ አለው እዚህ ነኝ ያለው ቱርክ ብሄድ እኔ ተጠያቂ አይደለሁም ማለት ነው። ለማንኛውም እኔ ይደብድብሽም ይቀጥቅጥሽም ይሰባብርሽም ሱመያ ተጠያቂ አትሆን። እሺ እኔ አይመለከተኝም። ደብድባትም አልልም አትደብድባትም አልልም። እኔ በእናንተ ህይወት አይመለከተኝም። ሁለተኛ ደግሞ እንዲህ ጭርጭርጭር ያደረገሽ እርግጠኛ ነኝ ሰይድ ሞቶ አለመናገር ሞበት ነው እንጂ ያንን ስህተት እንዴት ትሰራበታለሽ ብሎ እንደሚናደር እርግጠኛ ነኝ። ምን አገባኝ እኔ አይመለከተኝም። ዩቲዩበር ነኝ እኔ እንደ አንድ ዩቲዩበር ቁጠሩኝ። እኔ አሁን አዩ አንቺም እኔን ማየት ያለብሽ ያንቺን ስህተት እኔ ምን ደውዬ ወይ አዩዬ ቪዲዮ ተሳስተሽ ኤዲት ስታደርጊ ለእንትን ብለሽዋል ቁረጭው እንድልሽ ፈልገሽ ነው። አንቺ አይምሮሽ አይሰራም እንዴ? ድንዝዝ ነገር ነሽ እንዴ? እኔ አሁን ይሄ ምልክት ለሰይድ ነው። አንተም እኔ አሁን እንደ ሚስት ካይተክ እንዴት እንደዚህ ታደርጋለች አትበል። እኔን እንደ አንድ ዩቲዩበር ቁጠሩ። አንድ ዩቲዩበር እንዴት ነው ያገኘውን የሆነ ነገር ሲፈጠር አንድ ዩቲዩበር ስህተት ፈልጎ ነው የሚያወጣው ማለት ነው። ስለዚህ እኔ የእናንተ ስህተታችሁን ፈልጌ ነው እንጂ ትክክለኛ ነገራችሁን ፈልጌ አላወጣም። ምክንያቱም እኔ አይመለከተኝም። እናንተና እኔ ለምን አንድ ላይ እስካልሆን ድረስ አያገባኝም። እኔ አሁን ስለአንተ ሰይድ ነገር ስህተት አለ ልልክ አልችልም። ከተሳሳቅ እንኳን አዩ ለቀው ሰይድ ራሱ ቢለቀው እኔ ያየሁትም ሰውም ላከልኝ ማውጣት አይቀርም። ምክንያቱም አይመለከተኝም። በዚሁ አጋጣሚ የእናንተን ውሸት ህዝብ እንዲያቀልኝ እኔ ይህንን አይደለም መጀመሪያ ስታገባት ራሱ ያልተዋጠልኝ ነገር እሱ ራሱ ባገኘውና ሰው ቢሰጠኝ እኔ ስንት የተሳሳታችሁት ነገር አለ። እሱ ራሱ እንደው አላህ ብሎ ቢያጋልጣችሁ ሰው ሰጥቶኝ ባወጣው ባገኘው አውጣዋለሁ። ይሄንን ወቅሽ አንቺም ወቂ። ስለዚህ እኔ የሆነ ነገር እንትን ሳል አንቺ ብታቂ ኖሮ ላንቺ ብሎ ነው ያወጣው። እኔ ለኔ ብለክ እኔ ያንቺ መውደድ ለኔ ምን ያደርግልኛል? ያንቺ የውሸት ፍቅር ለኔ ምን ያደርግልኛል? የውሸት አስመስለሽ ከምትወጂኝ ወዳታለሁ ከምትይ ከእውነት ብትጠይኝ ይሻልሻል። ወላሂ ከአስመሳይ ወዳጅ ወላሂ ትክክለኛ ጠላት እሱን ውደዱ። ትክክለኛ ጠላታችሁን ለምን የሚያደርገውን ነገር ስለሚጠላችሁ ፊት ለፊት ነው። አስመሳይ ወዳጅ ግን ይጎዳችኋል፣ ይወደኛ ብላችሁ ስለምታስቡ። ስለዚህ እኔ አስመሰለሽ ከምትወጂኝ በትክክለኛው እንድትጠይኝ ነው ፈልገው። በቃ እኔ አልወዳትም እጠላታለሁ ማለት ትችላለሽ። ግዴታ የለብሽም። ምክንያቱም እኔም ጣውንት ነኝ አንቺም ጣውንት ነሽ። ግዴታ እስከሌለብሽ ድረስ ኖርማል ነገር ነው ማለት ነው። ስለዚህ ለማንኛውም እኔ ልትወቅሽኝም ልትሰድብኝም አትችይም። ለሳይድ ለኔ ብሎ ሄደ ተንከራተተ። ለምን ብሎ እንደሚሄድ አንድ ላይ መሄዳችሁ ራሱ እኔ ምን አሳውቀኝ? አሁን ሐረር አብራችሁ አለመሄዳችሁ በምን እርግጠኛ ነኝ እንዴ? እኔ ምን በዚሁ አጋጣሚ እኔ ሀገር ለሀገር ስዞር አገር እየጎበኛችሁ ቢሆን እስከዛ ወይ ሱመያን እየፈለግን ነው ምናምን ትላላችሁ። ህዝቡ ወይ ይላል እኔም ወይኔ ተንገላታ እላለሁ። እንዴ ምን አሳውቀኝ? እኔ ምን አሳወቀኝ? እንዴ ታውኝ። የምትዝናኑ ከሆነ ተዝናኑ፣ የምትሰሩ ከሆነ ደግሞ እኔም ስህተት ከሰራው አውጡ። እኔ እንደናንተ ከጀርባ የሚቀርጸኝ የለም። ወላሂ ካሜራዬን ቁጭ አድርጌ ብቻዬን ነው የምቀርጸው። ስወጣ ወይ የእህቴ ልጅ ወይ ዘመድ ወይ ጓደኛ ሊሆን ይችላል አጋጣሚ ሰው ካገኘው እንጂ ራሱን ችሎ ካሜራማን የለኝም። ኤዲትም ማድረገው ራሴ ነው። ስለዚህ ስህተት ካያችሁ አውጪው፣ አንቺም ስሪበት። ውጭ እና ሱመያ ተሳስታለች አለ አጋለጣት ብሎ። ምክንያቱም እኔ ትክክለኛ ስለሆንኩ የማዋሸው ነገር የለም። በትክክል ነው የምሰራው። እንደናንተ ሁለት ፊት የለኝም። ከካሜራ ጀርባ የማወልቀው ፊት የለም። ካሜራ ጋር ስመጣ የማጠልቀው ነገር ፊት የለም። ትክክል ነገር ነው የምናገረው ማለት ነው። ለማንኛውም ውሸት ጥሩ አይደለም፣ አትዋሻዩዬ። በተረፈ ይመቻችሁ። ለተመልካቾች ነው ላንቺ እንዳይመስልሽ ማለት ነው። ለተመልካቾች ነው ይመቻችሁ። እንግዲህ የዚህን ያክል ከሰራውባት ይበቃታል ማለት ነው። ያው ይሄ ራሱ ሁለተኛ ሚስት መሆኑ ተንኮሉ ይሄ ራሱ አንድ ጀሃነም ነው። አሁን ወጥቼ ቁጭ ብዬ ይሄ ራሱ ቡጨቃ ነው። እንግዲህ እሷን ብትሰማው በተዘዋዋሪ እስካልሰማችሁ ድረስ ቁጭ ብዬ ከካሜራ ጋር ሰው የለም ግን ከካሜራ ጋር ቦጨኳት ማለት አይደል? እንደዚህ ራሴን እያየሁ ቦጨኳት ቁጭ ብዬ እና አላህ ይስጥር ነው ማለት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። አላህ ይጠብቀኝ፣ አላህ የተውባበርን ይክፈትልን ለሁላችንም ማለት ነው። አላህ በቃ መጨረሻችንን አላህ ያሳምርልን። እኔ አላህን የምለምነው የሁላችሁንም መጨረሻችሁን ጥሩ እንዲሆን ለምትመኙ በሙሉ አላህ መጨረሻችሁን ያሳምረው። የኔንም መጨረሻ አላህ ያሳምርልኝ። ዱዓ አድርጉልኝ፣ ዱዓ አደርግላችኋለሁ። አላህ ይጠብቃችሁ።
በጣም ወዳችኋለሁ። እኔን ከምትወዱ በላይ ደግሞ አላህ ይወደዳችሁ። በእያንዳንዷ ጥሩ ኮሜንት በምጽፉልኝ አላህ መጥፎ ነገር እንትናችሁን ዝኑባችሁን ያንሳላችሁ። ጥሩ ነገር አላህ ይረዝቃችሁ። ርዝቅ በርዝቅ አላህ ያድርጋችሁ። አማርኛ ያጥረኛል ምንኛ እንደምችል አላቅምና ለማንኛውም በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።